በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። አይለየኝም ብቻ አይደለም ያለው። አሁን ድርቅ ብዬ አይለየኝም እያልኩ ነው አይደለም የሚለው። ገባኛል። ያላፋኝ ይሆናል እንጂ ሊለየኝ እንደማይችል ገብቶኛል። ላይፍ እንደምታውቁት ፕሮሰስ ነው፣ ሂደት ነው። በጣም አፕስ ኤንድ ዳውንስ አለው። ሁሌ ከፍታ ላይ ላትሆኑ ትችላላችሁ። የሆነ ጊዜ ደግሞ ሊወርድ ይችላል። ከዛ እንደገና ትነሳላችሁ። የሚደክም ይኖራል። በየትኛውም የህይወት መንገድ ውስጥ አለ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። ያለው አይደለም የሚመጣው መላእክትና አጋንንት አይደለም ልዩ ፍጥረት ገና ኢንቨንት ያላረግነው ነገር ማለት ነው። ገና የሚመጣ ካለ ለመጨረሻው ዘመን ተብሎ የታቀደ ካለ ከክርስቶስ ፍቅር ሊለየን ከዚህ ሁሉ የተወደድንበት ይበልጣል። በመስቀል ላይ የተገለጠው ፍቅር ይበልጣል። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉ፣ በጣም ብትወርዱ ከሲኦል በታች አትወርዱም። ኢየሱስ ጥግና ጥጉን ነው በፍቅር የነካው። መሀል ላይ ነው ያላችሁ። ምንም ያህል ዘመን ብትሰቃዩ ለዘላለም የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። ምንም አይነት የህይወት ምስቅልቅል ውስጥ ልትሆኑ ትችላላችሁ። ተወዳቸዋል። እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለውም። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም። ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። እግዚአብሔር በመጨረሻ ፍቅር ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኩሪቲያችን መወደዳችን። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እንደሚወድ ከገባ እንደማይጥል ታውቃለህ። ሰምታችሁኛል? ሐሳብ አይቀይርም። እንደምትወደኝ አውቃለሁ። ምን ያህል እንደሆነ አስረዳኝ ብዬጸልይ እሱ ሲገባ የሆነ ቀን መንገድ ላይ ሐሳብ ቀይሮ ትቶኝ ይሄድ ይሆን? አትፈራውም። ልደክም እችላለሁ፣ ይወደኛል፣ ያነሳኛል። ልወድቅበት እችላለሁ፣ ብድግ ያደርገኛል። የወለድከው ልጅን አንተ እንደዛ ማታረገው ከሆነ አንድያ ልጁን መስቀል ላይ እስኪከፍል ከወደደኝ ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ያን ያህል ይወደኛል ማለት። እግዚአብሔር ይህንን ፍቅር እንደገና ያፍስስብን። በእግዚአብሔር ቤት የሚያኖረኝ ይሄ ነው። ጳውሎስ የሚኖረው በዚህ ነው። ይተጋል፣ ይጾማል፣ ይጸልያል፣ በጣም ፋይት ያደርጋል። መኖሪያዬ ነው ግን አይልም። እምኖረው ስለወደደኝ ነው። ትጋቱ ከመውደድ የመነጨ። ለምትወዱት ሰው እናንተ ምንም አታረጉም እንዴ? ለምትወዱት ሰው እኮ የሆነ ነገር ስታደርጉ ውለታ እየዋላችሁለት አይደለም፣ ፌቨር አይደለም። እኔ ለፍሬክስ ምንም ነገር ፌቨር እያረኩለት አይደለም። እንደሚወደኝ ከገባኝ ምንም ባረግለት ያንሰዋል። ተንበርክክ የረጅም ሰዓት ብጸልይ ውለታ እየዋልኩለት አይደለም፣ ስለሚወደኝ ነው። ህብረት እያረኩ ነው። የሆነ ነገር ብታው ሲለኝ ብታውለት ስለሚወደኝ ነው። ማንም አይወደዳችሁ፣ እሱ ወዷቸዋል። መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። በእኔ ቦታ መስቀል ላይ እስከ መሞት ወዶኛል። ህይወት ሰጥቶኛል ለዘላለም።